መጡ። ሕዝቡን ስላስተማሩና በኢየሱስም የሙታንን ትንሣኤ ስለሰበኩ በእነርሱ ተናደዱ። እጃቸውንም ዘርግተው ያዟቸው። ጊዜውም ፈጽሞ መሽቶ ነበርና እስከ ማግስቱ ድረስ በወህኒ ቤት አገቧቸው። ቃሉንም ሰምቶ ያመኑ ብዙ ሰዎች ናቸው። ያመኑት ወንዶች ቁጥርም 5000 ያህል ሆነ። በማግስቱም አለቆቻቸውና ሽማግሌዎች ጻፎችም በኢየሩሳሌም ተሰበሰቡ። ሊቀ ካህናቱ ሐና፣ ቀያፋም፣ ዮሐንስና እለእስክንድሮስም የሊቀ ካህናቱም ወገን ሁሉ ከእነርሱ ጋር ነበሩ። በአደባባይም አቆሙና እናንተ ይህን በማን ስምና በማን ኃይል አደረጋችሁት ብለው መረመሯቸው። ያን ጊዜም በጴጥሮስ መንፈስ ቅዱስ ሞላበትና እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች ሆይ ስሙ። ዛሬ ለበሽተኛው በተደረገው ረድኤት ምክንያት በእናንተ ዘንድ እኛ የሚፈረድብን ከሆነ እንግዲያ ይህ ሰው በምን ዳነ? እንግዲህ እናንተ ሁላችሁ የእስራኤልም ወገን ሁሉ እናንተ በሰቀላችሁት እግዚአብሔርም ከሙታን ለይቶ ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ሰው እንደዳነና በፊታችሁም እንደቆመ በእርግጥ እወቁ። ይህ እናንተ ግንበኞች የናቃችሁት ድንጋይ ነውና እርሱም የማዕዘን ራስ ሆነ። መዳንም በሌላ በማንም የለም፣ ከሰማይ በታች እንድንበት ዘንድ የሚገባን ለሰው የተሰጠ ሌላ ስም ከቶ የለምና። ጴጥሮስና ዮሐንስም ግልጥ አድርገው ሲናገሩ ባዩአቸው ጊዜ ያልተማሩና መጽሐፍን የማያውቁ ሰዎች እንደሆኑ አውቀው አደነቁ። ሁልጊዜም ከኢየሱስ ጋር እንደነበሩ አወቁ። ያን የዳነውን ሰውም ከእነርሱ ጋር ቆሞ ባዩት ጊዜ የሚሉትን አጡ። ከሸንጎም ጥቂት ፈቀቅ አደረጓቸውና እርስ በርሳቸው ተነጋገሩ፣ እንዲህም አሉ፣ እነዚህን ሰዎች ምን እናድርጋቸው? እነሆ በእነርሱ የሚደረገው ተአምር በኢየሩሳሌም በሚኖሩት ሁሉ ዘንድ ታወቀ፣ ግልጥም ሆነ፣ ልንሰውረውም አንችልም። ነገር ግን በሕዝቡ ዘንድ እጅግ እንዳይስፋፋ ዳግመኛም በኢየሱስ ስም ሰውን እንዳያስተምሩ አጠንክረን እንገሥጻቸው። ጠርተውም በኢየሱስ ስም ፈጽሞ አትናገሩ፣ አታስተምሩም ብለው አዘዟቸው። ጴጥሮስና ዮሐንስም እንዲህ ብለው መለሱላቸው፣ እግዚአብሔርን ያይደለ እናንተን ልንሰማ በእግዚአብሔር ፊት ይገባልን? እስኪ እናንተ ራሳችሁ ፍረዱ። እኛስ ያየነውንና የሰማነውን ከመናገር ዝም እንል ዘንድ አንችልም። እነርሱንም የሚቀጡበት ምክንያት ስላጡባቸው ገስጸው ለቀቋቸው። ስለ ተደረገው ተአምር ሕዝቡ ሁሉ እግዚአብሔርን ያመሰግኑ ነበርና ይህ የድነት ምልክት የተደረገለት ያ ሰው ከ40 ዓመት ይበልጠው ነበርና። ተፈተውም ወደ ሰዎቻቸው ሄዱ። ሊቃነ ካህናትና ሽማግሌዎቹም ያሏቸውን ሁሉ ነገሯቸው። ይህንም በሰሙ ጊዜ በአንድነት ቃላቸውን ወደ እግዚአብሔር ከፍ አድርገው እንዲህ አሉ፣ ሰማይንና ምድርን ባህርንም በውስጣቸው ያለውንም ሁሉ የፈጠርህ አንተ እግዚአብሔር ሆይ፣ አንተ ራስህ በአባታችን በባሪያህ በዳዊት አፍ በመንፈስ ቅዱስ እንዲህ ብለህ የተናገርህ፣ አሕዛብ ለምን ተሰበሰቡ? ሕዝቡስ ለምን ከንቱ ነገርን ተናገሩ? የምድር ነገሥታት ለምን ተነሱ? አለቆችስ ከእነርሱ ጋር አብረው በእግዚአብሔርና በመሲሑ ላይ ለምን ዶለቱ? በቀባኸው በቅዱስ ልጅህ ላይ ሄሮድስና ጳንጤናዊው ጲላጦስ ከወገኖቻቸውና ከእስራኤል ሕዝብ ጋር በእውነት በዚች አገር ላይ ዶለቱ። እጅህና ምክርህ እንዲደረግ የወሰኑትን ይፈጽሙ ዘንድ አሁንም አቤቱ ትምክህታቸውን ተመልከት፣ ቃልህንም በግልጥ ያስተምሩ ዘንድ ለባሮች ስጣቸው። በቅዱሱ ልጅህም በኢየሱስ ክርስቶስ ስም ሕሙማንን ትፈውስ ዘንድ ተአምራትንና ድንቅ ሥራንም ታደርግ ዘንድ እጅህን ዘርጋ። ሲጸልዩም በአንድነት ተሰብስበው የነበሩበት ቦታ ተናወጠ። በሁሉም ላይ መንፈስ ቅዱስ መላባቸውና የእግዚአብሔርን ቃል በግልጥ አስተማሩ። ያመኑትም ሁሉ አንድ ልብና አንዲት ነፍስ ሆነው ይኖሩ ነበር። በውስጣቸውም የሁሉ ገንዘብ በአንድነት ነበር እንጂ ይህ የኔ ገንዘብ ነው የሚል አልነበረም። ሐዋርያትም የጌታችን ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሕዝቡም ዘንድ ታላቅ ጸጋ ነበራቸው። ከእነርሱም አንድ ስንኳ ችግረኛ አልነበረም።
ቤትና መሬት ያላቸውም ሁሉ እየሸጡ ገንዘቡን ያመጡ ነበር። አምጥተውም በሐዋርያት እግር አጠገብ ያኖሩት ነበር። እነርሱም ለእያንዳንዱ እንደ ፍላጎቱ ይከፍሉት ነበር። በሐዋርያትም ዘንድ ትርጓሜው የመጽናናት ልጅ የሚሆን በርናባስ የተባለ የሌዊ ወገን ስሙን ዮሴፍ የሚሉት አንድ የቆጵሮስ ሰው ነበር። እርሻም ነበረውና ሽጦ ገንዘቡን አምጥቶ በሐዋርያት እግር አጠገብ አኖረው። የሐዋርያት ሥራ ምዕራፍ 5። ሐናንያ የተባለ አንድ ሰው ነበረ። ሚስቱም ሰጲራ ትባል ነበር። መሬቱንም ሸጠ። ከሚስቱም ጋር ተማክሮ የዋጋውን እኩሌታ አስቀረ። የዋጋውንም እኩሌታ አምጥቶ በሐዋርያት እግር አጠገብ አስቀመጠ። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልለው ዘንድ የመሬትህንም ዋጋ ከፍለህ ታስቀር ዘንድ ሰይጣን በልብህ እንዴት አደረ? ጥንቱን ሳትሸጠው ያንተ አልነበረምን? ከሸጠኸውስ በኋላ በፈቃድህ አልነበረምን? ይህን ነገር በልብህ ለምን አሰብህ? እግዚአብሔርን እንጂ ሰውን አላታለልህም አለው። ሐናንያም ይህን በሰማ ጊዜ ወድቆ ሞተ። ጽኑ ፍርሃትም ሆነ። የሰሙትም ሁሉ ፈሩ። ከእነርሱም ጎልማሶች ተነስተው ገነዙት፣ ተሸክመውም ወስደው ቀበሩት። ይህም ከሆነ ከ3 ሰዓት በኋላ ሚስቱ መጣች። ባሏም የሆነውን ሳታውቅ ገባች። ጴጥሮስም እስኪ ንገሪኝ፣ መሬታችሁን የሸጣችሁት ይህን ለሚያህል ነውን? አላት። እርሷም አዎን እንዲሁ ነው አለች። ጴጥሮስም እንግዲህ የእግዚአብሔርን መንፈስ ትፈታተኑት ዘንድ እንዴት ተባበራችሁ? እነሆ ባልሽን የቀበሩ ሰዎች እግሮች በበር ናቸው፣ አንቺንም ይወስዱሻል አላት። ያን ጊዜም ከእግሩ በታች ወድቃ ሞተች። ጎልማሶችም በገቡ ጊዜ በድኗን አገኙ። ወስደውም በባሏ አጠገብ ቀበሯት። በአብያተ ክርስቲያናትና ይህንም ነገር በሰሙት ሁሉ ላይ ታላቅ ፍርሃት ሆነ። በሐዋርያት እጅም በሕዝቡ ዘንድ ተአምራትና ድንቅ ሥራዎች ይሰሩ ነበር። በቤተ መቅደስም በሶሎሞን መመላለሻ በአንድነት ነበሩ። ሕዝቡም እጅግ ያከብሯቸው ነበረ። ከሌሎችም ይቀርባቸው ዘንድ አንድ ስንኳን የሚደፍር አልነበረም። በጌታችንም የሚያምኑ ብዙዎች ይጨመሩ ነበር። ወንዶችና ሴቶችም ብዙዎች ነበሩ። ጴጥሮስም አልፎ ሲሄድ ጥላው ያርፍባቸው ዘንድ ድዌዎችን በአልጋና በቃሬዛ እያመጡ በአደባባይ ያስቀምጧቸው ነበር። ደግሞም በኢየሩሳሌም ዙሪያ ካሉ ከተሞች ብዙዎች ይመጡ ነበር። የታመሙትንና ክፉዎች አጋንንት የያዟቸውንም ያመጡ ነበር። ሁሉም ይፈወሱ ነበር። ሊቀ ካህናቱና አብረውት የነበሩት የሰዱቃውያን ወገኖችም ቀንተው በእነርሱ ላይ ተነሱ። እጃቸውንም በሐዋርያት ላይ አነሱ፣ ያዟቸውም፣ በሕዝቡ ወህኒ ቤትም አስገቧቸው። የእግዚአብሔር መልአክ ግን በሌሊት የወህኒ ቤቱን ደጃፍ ከፍቶ አወጣቸው፣ እንዲህም አላቸው፣ ሂዱ፣ ወደ ቤተ መቅደስም ግቡና ለሕዝብ ይህን የሕይወት ቃል አስተምሯቸው። ይህንም በሰሙ ጊዜ ጠዋት ገስግሰው ወደ ቤተ መቅደስ ገቡና አስተማሩ። ሊቀ ካህናቱና ከእርሱ ጋር የነበሩት ግን ጉባኤውንና ከእስራኤልም ቤት ሽማግሌዎችን ሁሉ ሰበሰቡ። ሐዋርያትንም ያመጧቸው ዘንድ ወደ ወህኒ ቤት ላኩ። አሽከሮቻቸውም መጥተው በወህኒ ቤት አጧቸውና ተመልሰው ነገሯቸው። ወህኒ ቤቱንም ዙሪያውን ተዘግቶ በቁልፍም ተቆልፎ አገኘ ነው። ወታደሮቹም በሩን ይጠብቁ ነበር። ነገር ግን ከፍተን በገባን ጊዜ በውስጥ ያገኘነው የለም አሏቸው። ሊቃነ ካህናትና የቤተ መቅደሱ ሹምም ይህን ነገር በሰሙ ጊዜ የሚያደርጉትን አጥተው እንጃ ይህ ምን ይሆን አሉ። አንድ ሰውም መጥቶ ያሰራቸዋቸው እነዚያ ሰዎች ነው በቤተ መቅደስ ውስጥ ናቸው፣ ቆመውም ሕዝቡን ያስተምራሉ ብሎ ነገራቸው። ከዚህም በኋላ የቤተ መቅደሱ ሹም ከሎሌዎቹ ጋር ሄዶ አባብሎ አመጣቸው። በግድም አይደለም፣ በድንጋይ እንዳይደበድቧቸው ሕዝቡን ይፈሩ ነበርና። አምጥተውም በሸንጎ መካከል አቆሟቸው። ሊቀ ካህናቱም መረመራቸው። በኢየሱስ ስም ለማንም እንዳታስተምሩ ከልክለናችሁ አልነበረምን? እነሆ ኢየሩሳሌምን በትምህርታችሁ ሞላችኋት። የዚያንም ሰው ደም በእኛ ላይ ታመጡብን ዘንድ ትሻላችሁን? አላቸው። ጴጥሮስና ሐዋርያትም መልሰው እንዲህ አሏቸው፣
ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባል። የአባቶቻችን አምላክ እናንተ ክዳችሁ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን አስነሳው። እግዚአብሔር እርሱን ለእስራኤል ንስሐን የኀጢአትንም ስርየት ይሰጥ ዘንድ ራስም አዳኝም አደረገው፣ በቀኙም አስቀመጠው። እኛም ለዚህ ነገር ምስክሮቹ ነን። እግዚአብሔር ለሚታዘዙት የሰጣቸው መንፈስ ቅዱስም ምስክር ነው። ይህንም በሰሙ ጊዜ ተበሳጩ፣ ጥርሳቸውንም አፋጩ፣ ሊገድሏቸውም ወደዱ። በሸንጎውም በሕዝቡ ሁሉ ዘንድ የከበረ የኦሪት መምህር ስሙን ገማልያል የሚሉት አንድ ፈሪሳዊ ተነሣ። ሐዋርያትንም ከጉባኤው ጥቂት ፈቀቅ እንዲያደርጓቸው አዘዘ። እርሱም እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ በእነዚህ ሰዎች በምታደርጉት ነገር ለራሳችሁ ተጠንቀቁ። ቀድሞም ከዚህ ዘመን በፊት ቴዎዳስ ተነስቶ ራሱን ከፍ ከፍ አደረገ፣ 400 ሰዎችም ተከተሉት። ነገር ግን እርሱን ስትሰግዱ ስትንቀሳቀሱ በጥንቃቄ እንድትንቀሳቀሱ ቦርሳችሁን ኪሳችሁን እንድትጠብቁ በእግዚአብሔር ስም እናሳስባለን። ሌላው ይችን መጽሐፍ እንደምታዩት ዋጋዋ 300 ብር ነው። የካቴድራሉ ሊቀ ጠበብት የጌታ ጸጋዬ ያዘጋጇት የአቡነ ገሪማ ዝግ መልክና እንደዚሁም ታሪካቸውን የያዘ ነው። ሌላ ደግሞ የቤተ ክርስቲያኑ የኢትዮጵያን ቁጥር ማለት ነው። በተለምዶ የቤተ ክርስቲያን ቁጥር የግዕዝ ቁጥር እያለ ብናገሩ ማለት ነው። የኢትዮጵያን ቁጥር የያዘ ነው። የኢትዮጵያን ቁጥር መጽሐፍ ቅዱስ ላይ የምታገኙት ቁጥር ማለት ነው። መጽሐፍ ቅዱስ ላይ የምታገኙትን ቁጥር እጅግ ከዘመናዊ ቋንቋ ከአረበኛው ቋንቋ ጋር ማነው ቁጥር ጋር አስማምተው ጽፈው አስቀምጠውልናል። ዋጋው 300 ብር ነው። በመካከላችሁ ከደቂቃዎች በኋላ ይዞራልና ሁላችሁም 300 ብር እንድትገዙ በእግዚአብሔር ስም ጥሪያችንን እናስተላልፋለን። አሁን የመጨረሻው ኦርቶት ነው። ታቦተ ሕጉ ከዚህ ጋር ይቆማል። እስከዚያ በአንድነት እንዘምራለን። እያላችሁ እግዚአብሔርን አመስግኑ። እጃችሁን ዘርጋን አንደበታችን እግዚአብሔር ሆይ በያላችሁበት ተነሱና እግዚአብሔርን አመስግኑ።